ዛሬ የምሰራው ቪዲዮ ሀገር ነው የሚረብሸው። የማይመች ከሆነ አሳልፈው። አንዳንድ ሰዎች ንጉስ ነው ብሎ የሚያስቡትን ነገር ነው ምነካው። ስሙት። እዚህ ዘፈን ላይ የተሰጡ ሁለት ኮሜንቶች አሉ። እነዚህ ሁለት ኮሜንቶች ከፍተኛ ላይክ ነው ያላችሁ። በጌታ የሆነን ሰዎች ይውላችሁ። ጣፋጭ የሆነ የኃጢአት ግብዣ አይመቸንም። በቃ ምን ታረጉልኛላችሁ? ጫን ብላችሁ በሚያስ ሴንድ በሉ። ኮፒ ሊንክ በደንብ አድርጉልኝ። ኮሜንት ግቡና ንጉስ ኢየሱስ ነው ብላችሁ ቶሎ ኮሜንቶቹን ያቸው። እነዚህ ሁለት ኮሜንቶች ለክርስቶስ ከተዘመረ ከጴንጤ መዝሙር የቴዲ ዘፈን ያድንሃል አይደል? አንተም ከዚህ ተግባር ካልተመለስ ቴዲም ይሄንን ዘፈኑን ትቶ ወደ ጌታ ቤት ካልመጣ አብራችሁ አራራልህም ነው የምልህ። እውነቱን ነው የምነግርህ። እና ደግሞ የንጉስ ድምጽ ይሰማኛል የምትሉ ሰዎች ንጉስ ትርጉሙን ቀየረ እንዴ? ይኸውላችሁ እኛ አንድ ንጉስ እናውቃለን። ሰዎች ገለው ጀግና በሚባሉበት ምድር ለሚጠሉ ሰዎች ሞቶ ንጉስ የሆነ ክብሩን ትቶ ለሰው ልጆች ኃጢአት ሲል ወደ ምድር ወርዶ የሞተልን ከድቅድቅ ጨለማ ወደሚደነቅ ብርሃን ያመጣን አንድ ንጉስ ነው። እሱም ኢየሱስ ነው። በቃ ይኸውልህ ቻው።